የጎንደር አዝማሪ የታጠቅ ጎራዴ ጥቁር የነበረ የቀላ መጣ ደም እየመሰለ የሚልበት ብሂል ነበረው። ቋረኛው ካሳ ቱርክ አይወዱም ነበር። ግብጽም በሳቸው ጊዜ በቱርክ አስተዳደር ስር ትገዛ ስለነበረ ዳግማዊ አፄ ቴዎድሮስ ቱርክ ብለው ነበር የሚጠሯት። ለመጨረሻ ጊዜ ከእንግሊዟ ንግስት ቪክቶሪያ ጋር ያጣላቸው ደብዳቤ ላይም ቱርክ መሬቴን ስለወረረው አግዥኝ ነበር ያሏት። አፄ ቴዎድሮስን የምጽዋ በቱርኮች መያዝ አብዝቶ የከነክናቸው ነበር። በእርግጥ ለዚያ ሁሉ ህልም ያነሳሳቸው የደባርቂ ጦርነትም ግብጽን ከሚገዛው የቱርክ አፄያዊ መንግስት ጋር ያደረጉት ነበር። የኢትዮጵያ ባል የኢየሩሳሌም እጮኛ ሲሉም በኦቶማን ቱርኮች በኃይል የተያዘችውን ቅድስት ከተማ ነፃ አውጥቼ ገዛታለሁ ማለታቸው ነበር። በዚያ የተነሳ አበሻ በሞላ የታጠቅ ጎራዴ ጥቁር የነበረ እየቀላ መጣ ደም እየመሰለ እንዳለ ኑሯል። የአሁኑ ትውልድ ቱርክን የሚያውቃት ባይራክታር በሚባለው ስመ ገናና ድሮን አምራች ድርጅቷ ነው። ባይራክታር በሰሜን ኢትዮጵያው ጦርነት ሚዛን ማዛባት የቻለ ሰው አልባ አውሮፕላን ሻጭ ሆኖ ተከስቷል። በእርግጥ ቱርክ ወደ ቅርቡ የኢትዮጵያ የፖለቲካና ኢኮኖሚ ምህዳር ስትመጣ በጨርቃ ጨርቅ ፋብሪካዎችና የባቡር ሀዲድ ግንባታን በመሳሰሉ ትልልቅ ፕሮጀክቶች ነው። የኤርዶዋን ሀገር ከኢህአዴግ ጋር ሽርክ ነበረች። በተለይ ከዋሽ ተነስቶ ለወልዲያ ከተማ በምትቀርበው ሐራ ገበያ አድርጎ መቀሌ ይገባል ተብሎ ተስፋ በተደረገለት የባቡር ሀዲድ ግንባታ ፕሮጀክት ሰበብ የኃይለ ማርያም ደሳለኝ መንግስትና የኤርዶዋን አቻው በጣሙን ተሳስረው ነበር። ግና ምን ያደርጋል፣ በኢትዮጵያ ውስጥ የተለመደው የገብር አልገብርም ልማድ ተከተለና የቱርኩ ባይራክታር ድሮን በራሱ በቱርኩ የአፒ መርከዚ የተባለ የባቡር መስመር ሰሪ ድርጅት መኪኖች ላይ ባሩድ ያወርድባቸው ጀመር። ከነገራችን ጋር ከሰሜን ኢትዮጵያ ጦርነት ወዲህ አብይ አህመድ አሊና ረሲብ ጣይብ ኤርዶዋን በመጠኑ ተራርቀው ነበር። በተለይ አብይ ለሶማሊላንድ የሀገርነት እውቅና ሰጥቼ ወደ ባህር በር እወጣለሁ ማለታቸውን ተከትሎ ከሶማሊያ ጋር ሲጣሉ የቱርኩ ሰው ብስጭት አድርጓቸው ነበር። የኋላ ኋላም ሐሰን ሼክ መሐመድንና አብይ አህመድ አሊን ወደ ሀገራቸው ጠርተው አንተምተው ብለው ያስታረቋቸው እሳቸው ናቸው። ሰሞነኛው ጉዟቸውም እንደ አዲስ እየተፈጠረ ያለውን የኢትዮጵያ የተባበሩት አረብ ኤምሬቶች ሶማሊላንድና እስራኤል ቡድን በመበተን በተለይ አብይና ኢሳያስ እንዳይዋጉ ተረጋጉ ለማለት የታለመ ነው የሚሉ ወገኖች አጋጥመውናል። አይበለውና ኢትዮጵያ ያለችበት ቡድን ከነሶማሊያ፣ ኤርትራ፣ ግብጽና ሳውዲ አረቢያ ጋር መፋለም ቢጀምር የረሲብ ጣይብ ኤርዶዋን አሰላለፍ ከነሶማሊያ ወገን የሚሆን ይመስላል። ምክንያቱም 500 ዓመት ይዘልቃል የተባለው የኢትዮጵያና የቱርክ ግንኙነት ቱርክ ያዳሉ መሪ ኢማም አህመድ ኢብን አልጋዚ ወይም ግራኝ አህመድን በማገዝ በኢትዮጵያ ክርስቲያን ነገስታትና ጥንታዊ ቅርሶቻቸው ላይ ጉዳት ያደረሰችበት ነው። የግራኝ አህመድ ጎሳ ደግሞ ከሶማሌ እንደሚመዘዝ ይነገራል። ሶማሊያ ዛሬ የቱርክ የጡት ልጅ ናት። አብይ አህመድ አሊ ያንን በቱርክና ፖርቱጋል ጣልቃ ገብነት ኢትዮጵያ ውስጥ የተካሄደ የ16ኛው ክፍለ ዘመን ደም አፋሳሽ ጦርነት በትክክል ይረዱታል። እንዲያውም የመደመር ትውልድ በተሰኘው መጽሐፋቸው ገጾች ውስጥ የኢትዮጵያውያን የሃይማኖት ልዩነት የፈጠረው ሳይሆን የነ ቱርክ ጣልቃ ገብነት ያጋጋለው የወንድማማቾች ጠብ መሆኑን አስረድተዋል። ስለሆነም በአዲሱ የኢትዮ ቱርክ ግንኙነት ጊዜ ኢትዮጵያም ሆነች መሪዋ አብይ አህመድ አሊ እንዲያ ካለ የታሪክ ስህተት እንደሚማሩ ይጠበቃል። ቱርክ ጥንት በኡስማን ቱርክነቷ ጊዜም ሆነ ዛሬ ጠመንጃ እንደመሸጥ የሚደላት ነገር የለም ይባላል። በቅርቡ በባዛንታይን መዲና ኢስታንቡል ሰምተው የተመለሱ ኢትዮጵያዊ ለጣቢያችን ሲያጫውቷት እንዲሁ በከተማዋ አንዱ ሱቅ ውስጥ ለተቀመጠ ሰው የቱርክ ደላላ መጥቶ ጠመንጃ ወይም ጥይት ግዛኝና ሱዳን ድንበር አምጥቼ ላራግፍልህ እንደሚለው ገልጸዋል። እንዲህ ካለው የቱርክ ጠመንጃ ማራገፊያነት መጠንቀቅ ሳይበጅ ይቀራል።